አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ዋላችሁልኝ? እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። ውሏችሁ፣ ጤናችሁ፣ ምቾታችሁ ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የኔ ወዶች፣ የኔ ማሮች፣ የኔ ተናፋቂዎች እውነት ዛሬ ፍክት ብዬ ነው የዋልኩት። እኔ ያው 6 ሰዓት በትንሹ ነው ሲገባኝ በትንሹ ነው ብያችኋለሁኝ። ወላሂ በጣም ደስ ብሎኛል። ምን አስደስተሽ ብትሉኝ በጣም መወዳቸው እህቶቼ፣ በጣም መወዳቸው ወንድሞቼ ሰብስክራይብ አድርገልሻል ብለው መልስ ሰጡኝ። እንደገና ደግሞ ሰብስክራይቤ ከ52 64 ስለገባ በጣም ደስ ብሎኛል። ክበሩልኝ የኔ ወዶች። አላህ ሰላማችሁን አብዝቶ ተርፍረፍረፍ ያደርግልኝ። እውነት ከልቤ አመሰግናለሁኝ። ሁለተኛ ደስታ ደግሞ እውነት ከምወደው ከአህምዬ ከወንድሜ ጋር ያወራሁ ፍንትክ ነው የምለው። በቃ እንዳለ በደስታ ፍንክንክ እንዳደረገኝ ነው የምውለው። ወንድሜ ጋር ስናወራ ወንድምዋ የማየ ልጅ ለምን ሰብስክራይብ አታደርገኝም የኔ ወንድም ስለው፣ እህቴ ዋዬ እንደው ቢቀርብሽስ፣ ዩቲዩብ መክፈት ቢቀርብሽስ፣ ይህን ያህል ጊዜ ተንከራተሽ እስከ ዛሬ ተንከራተሽ አላለፈልሽን፣ አሁንም እያለ ወጥሽ ሊያልፍልሽ ነው የኔ እህት። እኔስ አንቺ እንዲሰርብሽ ተማይ ብዬ ምርጫ አድርጌ ነው ሰብስክራይብ ያላደረኩሽ እንጂ አረግሽ ነበር። ግን ትሰርቦሽ እንደ አልፈልግም፣ ይከፋኛል፣ እንድትሰደብብኝም አልፈልግም አለኝ። የኔ ከታታ የኔ ልዩ ወንድም የምወደው ዋዬ አላህ ሰላምን ብዝዝት ያርግልኝ ያ ረቢ ያ አላህ። እኔ እንጃ እንደው አላህ የሽሽክ ሽፍን ያርግልኝ። ሁላችሁም ወንድሞች እህቶች አላህ ተክፉ ነገር ሁሉ ጥብቅ ያርጋችሁ። ሀቂቃን እንግዲህ እኔ አብሽር አንተ አትገፋብኝ፣ አንተን ክፉ ያገኝብኝ፣ አንተ አትሰደብብኝ እንጂ እኔ ወድጄና ፈቅጄ ነው። ቢሰርቡኝም አይከፋኝም፣ አላለእስም። አንተ ብቻ እንዳትገፋብኝ ወንድም አለሚ። ያንተ ክፉ ነው ለኔ ክፉዬ። እሷን ተናገሯት፣ እሷን ሰደቧት ብለህ ምንም አይነት ስሜት እንዳይሰማህ። ሰው ወደ ሚዲያ ትመጣ መሰደቡንም ወዶ መወደሱንም ወዶ ነውና ምንም አይነት በሚዲያ በተሰደብኩ ስድብ ምንም አይነት ስሜት አይሰማኝም። ይሄን ሀሳብ አታስቢ የኔ ወንድም፣ የኔ ልዩ የማየ ልጅ፣ የምንሰፈሰፈልህ መወድህ አይጣይ ብቻ ኑርልኝ። አላህ ሰላምህን ብዝዝት ያርግልኝ እኔ ክንዲ እና አላብዛባችሁ ውዶች ማሮች፣ ክበሩልኝ፣ ኑሩልኝ። እውነት በጣም ደስ ብሎኝ ነው የዋልኩት። ሀቂቃን ወላሂ ብቻዬን ሁሉ ነበርና ሴትዮዋ ዛሬ ሳዳ ዛሬ ፍንትክ ብለሻል፣ ግን ትስቂያለሽ ምናምን አለችኝ። ፊቴ ራሱ በጣም በደስታ ዋጠርጎኝ ነው የዋለው። ወላሂ በጣም መወዳችሁ እህቶች፣ መወዳችሁ ወንድሞች፣ አብሽሪ፣ ጠንክሪ፣ አይዞሽ። እውነት እኔ ወላሂ ኮሜንቱን ሳይ በጣም ነው የተሰማኝ። በጣም ደስ ብሎኛል። ክበሩልኝ የኔ ወዶች። እንግዲህ ያው አላብዛባችሁ፣ ግን እኔም እንደ ማንኛቸው ዩቲዩበር እንግዲህ ወይ ተከፋይ ሁኔ ወይ እንግዲህ ደግሞ አለፍ ብዬ እንትንልና ሳልኮራ ሳልንቀባረር አብዛኛዎቻችሁ እኮ ዩቲዩበሮች ማለት ነው አንዴ ታዋቂ ከሆኑ በኋላ እንዴት ነው የሚከፈተው? አረ ንገሩን ምናምን ስንላቸው እንኳን እኮ አይናገሩም። ይከፈላቸዋል ስንላቸው አይናገሩም። እኔ ደግሞ የዛ አይነት ሰው አይደለሁም። ውዶች ተማሮች፣ ከፍቶ መጠቀም ለሚፈልግ እማውቀውን አሳውቃለሁኝ እና አብረን እንስራ። ሁላችንም ሜዳ መጠቀማችን ታልቀረ፣ ለሸበካ መሙሊያ እያልን ብራችን ማውጣታችን ታልቀረ፣ መልፋታችን ታልቀረ፣ መሰደባችን ታልቀረ። መሰደባችን እኮ አይቀርም። በቲክቶክ እንሄዳለን፣ በምንለቀው ቪዲዮ እንሰደባለን አይደል እንዴ? ስለዚህ ሁላችንም ዩቲዩብ ከፍተን አብረን ብናድግ ብንደማመር፣ የሀገር ልጅ አብሮ ቢያድግ ደስ ይላልና እውነት አብረን ብናድግ ደስ ይለኛል። የሰው ደስታ የሚያስደስታችሁ በሙሉ አብረን እንደግ። ሁላችሁም ጥሩ ነገር ሰርተን ለማለፍ እንሞክር። ኢትዮጵያን ከፍተን ተከፋይ ብንሆን ብዙ በጎ አድራጎቶች እንሰራለን። ምክንያቱም ይኖረናል ማንኛውንም ነገር ማድረግ እንችላለን። ተከፋይ ተሆን የሚያቅተን ነገር የለም። ማንኛውንም ነገር ለማድረግ ግን ሳይኖረን ምንም ማድረግ ስለማንችል የሌለው የለውም ነው እና ለወገን ደራሽ ወገን ነው ይባላል። ለወገን ደራሽ ወገን ብቻ ሳይሆን ገንዘብም ደራሽ ነው እና ገንዘብም ያስፈልገናል። በነገራችን ላይ ሁላችሁም ሼር፣ ሰብስክራይብ ያደርጋችሁ
የደወል ምልክቷ መንካታችሁን አትርሱ። እንደገና ደግሞ ሰዓት ዛሬ በጣም ቀንሶብኛል ሰዓት። አብዛኛዎቻችሁ እንግዲህ ቪዲዮዋን ነካ ነካ እያደረጋችሁ ነው የተዋችኋት፣ አላዳመጣችሁትም። ብቻ ግን እየከፈታችሁ አይታችሁታል። ሰዓት ቀንሶብኛል። አሁን ላይ ለእኔ የሚያስፈልገኝ ከተቻላችሁ አዳምጡት፣ ካልተቻላችሁ ደግሞ ስራ ላይ ተሆናችሁ ምታላችሁ ከፍታችሁ ብትተውት ማረጋቸው ሪካርዶች 10 ደቂቃም 15 ደቂቃም ይቆጥርልኝ ለእኔ ስለሚያስፈልገኝ አሁን ላይ ያስፈልገኛል። እየጀመራችሁ አትተውት። እየጀመራችሁ ስትተውት ለእኔ እየቀነሰብኝ ነው። ዛሬ አሁን በጣም ቀንሰዋል። ዛሬ ሰብስክራይብ እንዳደረጋችሁኝ ሁሉ ብታውልኝ ጨምሮልኛል ብዬ ነበር አስጠብቅ የነበረው። ሰዓት ቀንሰዋል፣ ሰብስክራይብ ግን ጨምረዋል። ሰዓት ግን ቀንሶብኛል እና ሰዓቱ በጣም አዳጋች ነው። 4000 ሰዓት ነው የሚያስፈልገው። ሰብስክራይቡም ያው ቀጥታ ስርጭት ለመግባት ላዝም 1000 ሰብስክራይብ መግባት አለብኝ። ይህንን 1000 ሰብስክራይብ ለማስገባት ይሄ ሁሉ እህት ይሄ ሁሉ ወንድም አለ። ሼር እያደረጋችሁ ለጓደኞቻችሁ ሰብስክራይብ አድርጓት፣ ምስኪን እህታችን ናት እያላችሁ አሁን የ3ኛ ወር ግምገማ እየደረሰብኝ ስለሆነ በዚህ በ2 ወር ውስጥ ይችን 1000 ሰብስክራይብ አስገብታችሁኝ ተግምገማ እንዳልፍ ዩቲዩብ እንዲቀበለኝ ብታደርጉኝ እውነት እኔ እንጃ ደስታዬን መቆጣጠር አላውቅም። ወላሂ ቃል ገባለሁኝ። ይችን 2 ወር ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይብ ታስደርጋችሁኝ ይችን 2 ወር ግምገማ ሳይደርስብኝ 1000 ተገባሁኝ። ወላሂ ነው የምላችሁ 1000 የገባሁ ለታ የሰዋ የዘይን የሞባይሌ የሊባራ ካርድ የሁሉንም አይነት ገዝቼ አስቀምጣለሁ። ልክ 1000 የገባሁ ለታ ተግምገማ ታልፍ ቀጥታ ስልክ ትገባና ቁጥር አስጠራለሁ። እድለኛ የሆነ ሰው ያን ቁጥር እየጠራ የዘይኑን የሞባይሉን የሰዋውን የሊባራውን ካርድ ይወስዳል። ወላሂ ቃሌ ነው። እንግዲህ የስንት የሚለውን አቅም ይወስናል። ግን ተደስታይም ተሞራሙም የተነሳ 1000 ሰብስክራይብ ታስገባችሁኝ ከፈተናው ታሳልፋችሁኝ ቃሌ ነው። ቀጥታ ስርጭት ተገባሁ። በቀጥታ ስርጭት ይህንን የአራት ሲም ካርድ ቢጣጋ መጣና ቁጥር አስጠራለሁኝ። እድለኛ የሆነ ይወስዳል ማለት ነው። ወላሂ ቃሌ ነው። ቃል ገብቻለሁኝ። ብቻ ግን አሁን የ3 ወር ግምገማ ስላለ እንዳልፍ ተባበሩ። 1000 ሰብስክራይብ እንግዲህ ይሄ ሁሉ እህት ይሄ ሁሉ ወንድም እያለ 1000 ሰብስክራይብ ማድረግ አያቅታችሁም። ወላሂ ተባበሩኝ። እኔ ወዶች እኔ ማሮች ስሞትላችሁ መቼም እኔ መሞት የሚወድ ይኖራል ብዬ አላስብም። ብሞት ደግሞ ምንም አላገለግልም። ተቆምኩ ግን ምናልባት ዩቲዩብ ተከፈለኝ ልንጠቃቀም ይችላል፣ አይታወቅም። የሰው ልጅ ሙቶ እንጂ ወርቁ አይቀርም እና ማደጌ ስለማይቀር እናንተ ተጎኔ ተሆናችሁ ሊታበረታታችሁኝ እንደማደግ ደግሞ ተስፋ አለኝ እና ተጎኔ የሆናችሁ አበረታቱኝ። የ3 ወር ፈተና እንዳልፍ ዩቲዩብ እንዲቀበለኝ። አሁን እኮ እንግዲህ ወይ የወጣው ስላወራሁ ምናምን ወይ ቪዲዮን ስላያችሁ ይከፍላታል ምናምን ብላችሁ እኮም ታስባላችሁ። ዩቲዩብ ብዙ ቻሌንጅ አለው። ወላሂ ቻሌንጅ አለው። እልክ ያስመጥጣል፣ መሰደብ አለ፣ መረገጥ አለ፣ ብዙ ነገር አለ። ያን ሁሉ ተቋቁመን ነው ከዛ ነው ደግሞ ሰዓት 4000 ሰዓት እንግዲህ ይችን ማረጋትን ይችን ማረጋትን 10000 ሆነ ማነው ላኢላሀ ኢለላህ 10000 አላልኩም እንዴ? 10000 ማለት ሆንኩ 2-3 ጊዜ ተከፈለ ማለት ነው። ማለቴ ይችን 10 ደቂቃም 15 ደቂቃም ያዳመጣችሁልኝ ያ ነው እኮ ያ ተደምሮ ነው እንግዲህ 4000 ሰዓት ሰቡት እና 1000 ሰብስክራይብ ያስፈልገኛል። እርዱኝ፣ ተባበሩ፣ የተገኙ ሆኑልኝ የኔ ወዶች የኔ ማሮች። ስራችሁን ፈታችሁልኝ ሳይሆን ለምሳሌ ስራ ላይ ከሆናችሁ ዝም ብላችሁ እንደዚህ ከፍታችሁ ተውት። ተናግሮ እስከማበቃ ድረስ ሲጀመር እኔ አሁን በሌላ ቦታ 20 ደቂቃ 25 ደቂቃ ምናምን ነው የሚለቀቀው። እኔ ግን አነስ የማደርገው ምንድን ነው ለሰው አዛ እንዳልሆን ለፍልፍ አስተባበቃም ብላችሁ እንዳትሰለችኝ አዛ እንዳልሆን እያልኩኝ ደቂቃውን ቀነስ እያደረኩ ነውና የምለቀው። ተባበሩኝ። እውነት እችን የ3 ወር ቻሌንጅ ተረድታችሁኝ እውነት የዚህን የ3 ወር ፈተና ታለፍኩኝ።
ወላሂ ቃሌ ነው። ካርድ እንትን እላለሁ ማለት ነው፣ አበረክታለሁኝ። ደግሞ ዋናው ደግሞ ዩቲዩብ ተቀብሎኝ የዩቲዩብ ክፍያ የተጀመረ ይለታ ደግሞ እውነት በቃ የሆነ ሰርፕራይዝ አደርጋችኋለሁ ማለት ነው። የሆነ በቃ ይሄንን ነው የምንፈልገው ባላችሁኝ ታዝዤ ሰርፕራይዝ አደርጋችኋለሁ። ሀቂቃን ማለት ነው። እና እርዱኝ፣ ከጎን የሆኑልኝ፣ ተባበሩኝ የኔ ወዶች፣ የኔ ማሮች፣ የኔ ሁለ ነገሮች ተወዳችሁ ስሞትላችሁ ማለት ነው። እና ዩቲዩብ ስለከፈኩት ብቻ ይከፈለኝ እንዳይመስላችሁ። ከአሁኑ እንኳን መከፈል ቀርቶ አሁን ላይ ሀሳቤና ጭንቀቴ ተፈተናው አልፍ ይሆን አላልፍ ይሆን፣ ዩቲዩብ ነገሮችን ሁላ ተቀብሎኝ ይሆን አልተቀበለኝ ይሆን፣ ብዙ ሀሳብ ውጣ ውረድ ላይ ነኝ። አሁን ላይ ይከፈላታል ብላችሁ እንዳታስቡ። የሚከፈለኝ ከ4000 ሰዓት እና ከ1000 ሰብስክራይብ በኋላ ተተቀበለኝ፣ ከዛም በኋላ ነው የሚከፈለኝ። ከዛም በኋላ እንግዲህ ስንት ወር አዳግቶኝ እንደሚከፍለኝ አላህ ነው የሚያውቀው። ዞሮ ዞሮ ተተከፈለኝም አልሸሽጋችሁም። እንደገና ደግሞ እኔ አውቄ ለዚህ ደረጃ በቅቼ እኛም እንፈልጋለን ብላችሁ ለምመጡ የአሜን ማቀውን ለማሳወቅ ቃል ገባለሁኝ። ቃሌ ቃል ነው። አሁንም በፊት ተናግሬያለሁ፣ አሁንም ደግመዋለሁኝ። ማደግ ለሚፈልግ ተጎናችሁ ነኝ፣ ተጎን ይሆኑልኝ። ሁላችንም እየተደማመርን በቅንነት እንደ ቡታጅራ ልጆች በምቀኝነት ሳይሆን በፍቅር ብንደማመር፣ ብንተጋገዝ፣ ብንበረታታ እውነት በሀገራችን ላይ ተቀይረን መኖር እንችል ነበረ። እኛ ግን ከመተጋገዝ ይልቅ መሰዳደብ ነውና የሚቀርመን። ባንሰዳደብ ደስ ይለኛል የኔ ወዶች። እስኪ ለዛሬ እንግዲህ አበዛውባችሁን ያህል እስኪ የዶክተር ሰኢድን መልእክት ደግሞ ትንሽ ላሰማችሁና እንዳላበዛባችሁ በዙ ቋጫዋለሁ ማለት ነው። እንግዲህ ዛሬ የዶክተር ሰኢድ መልእክት ስለኛ ስለ ሴቶች ነው። ያው እኛ ምን አገባን ውስጥ እንዳትሉ፣ ትምህርት ነው። ሁላችንም እህት አለን፣ ሚስት አለን፣ ወገን አለን፣ እናት አለን። የሁላችንም ህመማችሁ እስከሆነ ድረስ በዚህኛ አገባን እንዳትሉ ወንዶች፣ ለኛ ለሴቶች የተዘጋጀ ትምህርት ነው። በትህትና እንድታዳምጡ በአክብሮት ጠይቃችኋለሁኝ።